አንቺ መቼም ሰው አትሆኝም። እሺ እማትረቢሽ እመረባው እኮ በህይወት ቆይ ነው። ከተረፉልሽ ሁለቱንም ውሰጃቸው። ጎመን በጤና ኧረ ክፈቱት በእናታችሁ በሩን። አድናን በቃ ከለሆነ ገልተኛ ሞክሬ ነበር። ምን ተናገር። ልደፍራት ነበር ወንድሜ። በቃ እውነቱ ይሄ ነው። ምን ልደፍራት ነበር? ባላልኩ አንተ አድናን እባክህ ምንም አይነት ነገር እንዳታደርግ እባክህ። በእናትህ ለእኔ ስትል ተወደኝ አይደለ? አድናን ደግሞ እንደተባባልነው በጣም ብዙ ልጆች እንወልዳለን። በእናትህ ምንም አይነት ነገር እንዳታደርግ እባክህ አድናን። ትዕግስቴ እዚህ ድረስ ነበር፣ አሁን ግን በቃኝ። አድናን እባክህ በእናትህ ምንም አይነት ነገር እንዳታደርግ እባክህ። ሮቤል እንግዲህ በጣም በሚያሳዝን ሁኔታ ማለት ነው አንዳንዴ ሲኖራችሁ ስታገኙ ብቻ ከጎናችሁ የሚሆኑ እንዲሁም ደግሞ ጤነኛ ስትሆኑ ብቻ እንደዛ ስትሆኑ ብቻ ከጎናችሁ የሚሆኑ ሰዎች አይጠፉም። እና ሚራ እንግዲህ ያደረገችው ነገር ምንድነው? እሷ በደህና ሳሉ ማለትም በቃ በእሷ ሀሳቤ እንዳሰበችውም ሆኗል። በቃ ሁለቱ ወንድማማቾች በሰላም ከዚህ ክፍል አይወጡም። ስለዚህ ከተረፉልሽና ደህና ከሆኑልሽ ሁለቱንም እንደፈለግሽ አድርጊ ብላ እንግዲህ ሚራ ማለት ነው ቤቷን ለቃ ወጥታለች። ነገር ግን በራፍ ላይ እንደደረሰች የሽጉጡን ድምጽ ስትሰማ ተመልሳለች ማለት ነው። ታዲያ ከዛ በኋላ እንዴት ሆነ ማለትም ሽጉጡ መታው ጎዳ ወይስ እንዴት ሆነ የሚለውን የምናወራ ይሆናል ማለት ነው። ሰላም ወዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ ተወዳጆች። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ሉሃና የተሰኘውን ድራማ ቀጣዩን ክፍል ነው ማለት ነው። ስለዚህ ቪዲዮውን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። እናም እንግዲህ ሉሃና በጣም ነው የደነገጠችው። ሚራም እንደመደንገጥ ቢያደርጋትም ማለት ነው። ነገር ግን አድናን በዚህ ልክ የጨከነበት ለምንድን ነው ስንል አድናን አሁን ላይ የሮቤልን ክፋት፣ የሮቤልን ተንኮል፣ የሮቤልንና የሚራን ሴራ አውቆባቸዋል። ካወቀ ሰነባብቷል። እናም እንግዲህ አሁን ላይ ሚራ ሄዳለች ማለት ነው። ድምጹን እንደሰማችን በትረፍ ብላ ነው ከቤት የወጣችው። ምክንያቱም እኔ በሌለውበት ነው ለማለት ወይም ደግሞ ነበርሽ በቦታው ላለመባል። የሚገርመው ግን እሱን የጎዳው ነገር የለም። ምን እኮ እሷ የጎዳችው ራሱ በቂ ነው። ሉሃና እንግዲህ ሽሮ መብላውን የዘጋችለት ማለት ነው። ስለዚህም ቆይ የተመታበትን ምክንያት ንገረኝ፣ ዛሬ የተፈጠረውን ነገር ማወቅ ፈልጋለሁ፣ ሉሃናን ምንድነው ያደረካት ብሎ ሲያጨናንቀው እሱም ደግሞ እውነቱን ተናግሯል። አዎ እኔ ሉሃና ላይ ችግር ልፈጥር ነበረ፣ አስገድጄ ልደፍራት ስል ከዛ በኋላ ነው እንግዲህ የተፈጠረው ብሎታል። ይህንን ያለበት ምክንያት በእርግጥ ጨዋ ሆኖ ጥሩ ሰው ሆኖ ደግ ልጅ ሆኖ አይደለም ሮቤል። ይህንን ሁሉ የለፈለፈው ግን ምንድነው? ከዚህ በፊትም ትውስታ አለው። እሳት በጣም ነው የሚፈራው። አባቱ ከዚህ በፊት በበርበሬ እያጠነ ሲያስፈራራው ነበረ። ስለዚህ ያን ነገር ስለፈራ እሳቱን ወደሱ እንዳያቀርብበት ብቻ ያን ሁሉ ነገር ቀባጥሯል ማለት ነው። ማለትም እንግዲህ ከቀባጠረው ነገር ውስጥ ትክክለኛውን ነገር ተናግሯል። ዛሬ በዚህ ቤት የተፈጠረውን ነገር ንገረኝ፣ የታመምክበት ምክንያት ያ ሊሆን ይችላል ሲለው፣ አዎ ሉሃናን አስገድጄ ለመድፈር ሙከራ አድርጌ ነበር ብሎታል። እንግዲህ ይህንን ነገር እንዲያደርግ ደግሞ የገፋፋችውና ያነሳሳችው ማነች? ሚራ ነች። ሚራ ይህንን ነገር የገፋፋችበት ምክንያት ምንድነው ስንል ደግሞ ለሮቤል ነግረዋለች። አንተ እኮ እቅዴን አበላሽተህብኛል፣ አንተ እኮ ያደረግከው ነገር ልክ አይደለም ብለዋለች። ምክንያቱም የእሷ ዓላማና እቅድ ምን ነበር ማለት ሮቤል የመድፈር ሙከራ ሲያደርግባት ሉሃና ደግሞ ተነስታ ትልቅ አደጋ አድርሳበት ሉሃና እንድትታሰር ነበረ የማን እቅድ? የሚራ እቅድ። ነገር ግን የሚራ እቅድ አልተሳካላትም። በዚህም በጣም ነው የተናደደችው ማለት ነው። ስለዚህ አድናን ደግሞ ይህንን ነገር አያውቅም። እናም እንግዲህ በእርግጥ ሉሃናን ጠይቋታል። ምንድነው የተፈጠረው? ምንድነው ያደረገሽ? ምንድነው የሆንሽው ብሎ ሲጠይቃት እሷ ልትናገር ፈቃደኛ አይደለችም። ምክንያቱም ከነገርኩት ከዚህ ቤት ያስወጣዋል። ከዚህ ቤት ካስወጣው ደግሞ ሳራን መቼም አላገኛትም። ሳራን የማገኛት በሱ በኩል ብቻ ነው ብላ ነው የምታስበው። በእርግጥ ግን ያ ነገር ልክ ነው ወይ ስንል ልክ አይደለም። ምክንያቱም ኦልሬዲ ሳራን የሚያምነው እንደ ሞተች ነው። ማን ካለን ሮቤል እንግዲህ በሱ ዘንድ ሳራ ኦልሬዲ ሞታለች ማለት ነው። ግን ሳራ አለች።
እና ሳራ በህይወት እንደሌለች አድርጎ ስለሚያስብ ማለት ነው ሮቤል ዛሬ አገናኝሻለሁ ወይም ታገኛታለሽ ችግር የለም አይነት ነገር እያለ ነው ሲያሾፍና ሲያጃጅላት የኖረው። ስለዚህም አሁን ላይ አድናን በጣም ቆራጥ ሆኗል። ምንድነው ያለው? ዛሬ የተፈጠረውን ነገር ሉሃናንን ምን እንዳደረካትና ሳራን ደግሞ የት እንደጣልካት ትናገራለህ ብሎ አፋጦ ይዞት ነበረ። ነገር ግን ሉሃናንን ያደረጋትን ተናገረ በቃ። ምክንያቱም ካልተናገርኩኝ ኦልሬዲ እሷ ትናገራለች ብሎ ስለፈራና ስለሰጋ አዎ እኔ ልገናኛት ሞክሬያለሁኝ ስለምወዳት ስለማፈቅራት ያው ልገናኛት ሞክሬ ነበረ አስገድደህ ልደፍራት ማለት ነው ሲለው አዎ አለ። በጣም በጣም ሲበዛ ማለት ነው ሮቤል ማለት በጣም ሲበዛ ደፋር ራስ ወዳድ እኔ ምን እንደምለው ሁላ አላውቅም። እንደዛ አይነት ሰው ሆኗል ዞሮ ዞሮ። እናም እንግዲህ በጣም በሚገርምና በሚደንቅ ሁኔታ ግን አድናን አሁን ላይ በጣም ጨካኝ በመሆኑ ማለት ሰው መቼም ጨካኝ ሲሆን ደስ የሚል ሆኖ አይደለም። ግን አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ያጋጥማል ማለት በጣም የዋህ ስለነበረ እኮ ነው በጣም የዋህ ማለት ነው። አድናን በጣም የዋህ በቃ በጣም ጅል አድርገውት ማለት ነው ሲያጃጅሉት የኖሩት እስከዛሬ ድረስ። እንዴ ሚስት ሁና ማለት ነው ሚራ ሚስት ሆና ግን ለወንድሙም ለሱም አስባችሁታል? ቀን አንዱን ማታ አንዱን ለራሷ ራሱ በጣም ነው የምታሳፍረው። እና እንደዛ እያደረገች እንደዛ እየሆኑ ነው ሲኖሩ የነበረው ማለት ነው። ስለዚህ አሁን ላይ ግን ያ ነገር አለመሆኑ በጣም ደስ ይላል ማለት በቃ እሱ መንቃት መቻሉ በጣም ባለጌ እንደሆነች ብልግናዋን ሁላ ይነግራታል ለሚራ። በእርግጥ እሷ ምንም አይመስላትም ምንም በቃ ምንም ነገር ነው የማይመስላት የሁሉ ነገር እየሆነ ምንም አይመስላትም። ምክንያቱም ደግሞ እንግዲህ በውሸት ነፍሰ ጡር ነኝ ብላለች። እኔ ነፍሰ ጡርነቷ ሁላ ትክክል ነው ብዬ አላምንም። ፈጽሞ ከእውነት የራቀ ነው ብዬ ነው የማምነው። እናንተም እንግዲህ ሀሳባችሁን አስቀምጡ ማለት ነው በዚህ ጉዳይ። እናም እንግዲህ አሁን ላይ ሮቤል ጉዳት ደርሶበታል በሉሃና በኩል ተመትቷል። ሮቤል ግን በሽጉጥ ከመታው በጣም በጣም ከባድ ነው። ግን በእርግጠኝነት አይመታውም ብዬ ነው የማስበው እኔ። እስኪ እናንተስ ምን ትላላችሁ? በእርግጥ ትዕግስት አንዳንዴ በጣም የታገሱ ሰዎች ማለት ነው። ትዕግስት በነገራችን ላይ ፍራቻ አይደለም። በጣም ታግሶ ከአቅሙ በላይ ሲሆንበት አንድ ሰው የሚወስነውን ነገር ራሱ እንኳን አያውቀውም። ምን ሊወስን እንደሚችልም አያውቀውም። እና በጣም ከባድ ነገር ሊወስን ይችላል። ስለዚህ እና እባክህ ተወኝ እባክህ አድናን እባክህ በምትወዳቸው ሰዎች አይነት ነገር ሲለው የምወዳቸውን ሰዎችማ እኮ እየዞርክ እየለቀምክ ነው ብሎታል። እውነቱን ነው። እሱ የሚወዳቸውን ሰዎች አሁን እንግዲህ አስቡት ሚራ ሚስቱ ናት አይደል እንዴ ለአድናን። ነገር ግን በቃ አድናንን መበቀል ስለሆነ የሮቤል አላማ ሚራን ምን እንዳደረገ አይተናል ማለት ነው። እና ልክ ተጠቅሞባት ምናምን ከጨረሰ በኋላ አይ እኔ እኮ አድናን ጋር ለማለያየት አድናን እንዲጠላሽ እንጂ እኔ አፍቅሬሽ አይደለም ብሎ ጭራሽ እሱም ራሱ ከሱም ብሶ ደግሞ በጣም በቃ በጣም በሚያሳፍር ሁኔታ ነው አንቅሮ የተፋት ማለት ነው። ሁላ ሊያያት አይፈልግም አሁን ላይ ሊያያት ፈጽሞ አይፈልግም። በፊት ግን የኔ ውድ ሚራ የኔ ፍቅር ሚራ ሲል ነበረ። ስለዚህ ፍቅር የሚባለውን ነገር ፈጽሞ አያውቀውም። ማን ካልን ሮቤል ማለት ነው። አድናን ደግሞ ንጹህ ልብ ያለው የዋህ ነው። ስለዚህ ሉሃናና አድናን በጣም ነው ማች የሚያደርጉትኝ። ነገር ግን አሁን ላይ አድናን እየተሳሳተ ያለው ነገር ምንድነው? ሉሃና የምትለውን ነገር አያምናትም። በፈጽሞ ነው የማያምናት ሁላ ማለት ነው። እና አሁን ላይ በቃ መናገር ሁላ አቆመች። አስቡት እንግዲህ ባለፈው ምርመራ ብላ ወጣች። ማን ሚራ ባለፈው ምርመራ ብላ ወጣ። ግን ሮቤል ጋር ነው የነበረችው። ሮቤል አሁንም በጣም ነው ሲያሾፍባት የነበረው። ምን አለች ሚራ? አንተ እኮ በርጅን ስላላትኝ በርጅኗን ለመውሰድ ነው እንጂ ፈልጋት እንዳልሆነ አውቃለሁ። ስለዚህ በቃ በርጅኗን እንዴት አድርገህ ከሷ መውሰድ እንደምትችል እንገርህና ተመልሰህ ትመጣለህ። ከዛ በኋላ ግን ሉሃና የምትለውን ነገርን ታቆማለህ አለችው። ይሄ በእውነቱ በጣም የሚያሳፍር ነገር ነው። እንደራሷ የረከሰ ሰው አድርጋ ስለሳለችው ነው እንጂ አስቡት የምትወዱት እኔ የምወደው የማፈቅረው ሰው እንደ ግል ማለት ነው ሌላ ሴት ጋር ሄዶ ከመጣ ሁላ በጣም ያስለኛል። እንዴት ሳላውቅ እንኳን ከሄደ ማለት ነው ጭራሹን እኔው አውቄ ጭራሹኑ እኔው ሂድ ብዬማ በጣም ማፈሪያነት ነውና ይሄ ርካሽነቷን የሚገልጽ ነው ብዬ ነው የማምነው እንደ አስተያየት ማለት ነው። አሁን ሉሃና ብትሆን ይሄንን ነገር አታደርገው። ምክንያቱም ለራሷ ክብር አላትኝ። እና ሚራ ራሷን በጣም በቃ ያወረደች ሴት ናትኝ። እና ወንዶች ደግሞ እንደዚህ ስንሆን በጣም ራሳችን ዝቅ ያደረግን ሰዎች ነን። ሂድና ና ማለት አሁን ምን ማለት ነው? በጣም እኮ ጸያፍና ደባሪ ነገር ነው።
እና በጣም ነው የሚያሳፍረው። እንግዲህ ሮቤል በጣም ፈርቷል፣ ተንቀጥቅጧልኝ። እንግዲህ እሳት በፈጽሞ ነው የማይወደው አባቱ እንዳልኳችሁም እንደተመለከትነው ማለት ነው። እንግዲህ እንደዛ ስላስፈራራው በእሳት የእሳት እኮ መጥፎ ትውስታ አለብኝ እባክህ አድናን እባክህ ሲለው እሱ ምን ብሎታል? እኔም ውሸት እንደማልወድ ታውቃለህ ብሎታል። ግን እሱ ሲዋሽና ሲያስመስል ከሉሃና ከሚራ ጋር ሆኖ በቃ በጣም መጥፎ ነገር ሲያደርጉ ነበር የሚውሉት ማለት ነው። ወንድሙ ሚስት ላይ ያንም ደግሞ በጣም በእጅጉ የረከሰ። ግን እስኪ ምን ሊሆን ይችላል? አሁን ሮቤል የዚህን ያክል ወንድሙን ሊበቀል የፈለገው ወንድሙን በዚህ ልክ እየተበቀለ ያለው በምን ምክንያት ይሆናል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። እናም እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ለምታበረታቱኝ ሀሳብ አስተያየታችሁን ኮሜንት ላይ ለምጽፉልኝ እንደዚህ አርጊ እንደዚህ ለምትሉኝ በእውነቱ ከልብ አመሰግናለሁ። ሁላችሁም ላይክ ማድረግ አትርሱ ማለት ነው። እናም እንግዲህ ሚራ ያው በጣም ነው የምታሳፍረው። አድናንም ወንድሙ በእጁ ሰበብ እንዳይሆንበት በጣም ነው ሁላ ያስፈራል ማለት ነው። አሁን ላይ ግን ሬሌ አልተመታም ብዬ አስባለሁ። እናንተም እንግዲህ ምን ትላላችሁ ውዶችዬ? ባይ ባይ። ወዳችኋለሁ። ግን ኮሜንት ጻፉልኝ አሉ ሀሳብ አስተያየታችሁን። ባይ ባይ ተወዳጆች።